ረመዳን ማለት አቃጣይ የሆነች ፀሐይ ማለት ነው። ሱብሃንአላህ ዑለማዎች ምን ይላሉ? የሰዎችን ወንጀል እንደዛ አቃጥሎ ከላያቸው ላይ ያጠፋል። ለዚህ መረጃችን ረሱል ሰለላሁ ዐለይሂ ወሰለም አንድ ጁማ እስከሚቀጥለው ጁማ፣ አንድ ሰላት እስከሚቀጥለው ሰላት፣ አንድ ረመዳን እስከሚቀጥለው ረመዳን በመሃል ያለውን ያስመራሉ። ረሱል ሰለላሁ ዐለይሂ ወሰለም የዓለማት እዝነት የሆኑት ነብይ ረመዳንን አግኝተው ወንጀሉ ያልተማረ ፊቱ አመድ ላይ ይደፋሉ። የዓለማት እዝነት የሆኑት እንደዚህ ማለታቸው ነገሩን ያከብደዋል። ለምን ከተባለ በቃ እድሉ ይህንን ያጣ ትልቅ ነገር ሉዝ አርግቷል ማለት ነው። ስለዚህ ወንድሞች ተውባ ማድረግ አለብን። ወላሂ ረመዳን ጥሩ አጋጣሚ ነው። ተውባ እንዴት ነው ተውባ የምናደርገው? የተውባ ሸርጥ ምንድን ነው? አንደኛ ወንጀሉን ማቀም፣ ሁለተኛ መጸጸት፣ ሶስተኛ እዛ ወንጀል ላይ ላለመመለስ መወሰን፣ አራተኛ ደግሞ የሰው ሀቅ ካለብን መመለስ። ይህን ካረግን አላህ ተውባችንን ይቀበላል። ወንጀል ልባችንን ያቆሽሻል፣ ቤተሰባችንን ይበጠብጣል፣ ኑሮ ያስወድዳል፣ ብዙ ነገር ያበለሻሻል። ተውባ ግን ካረግን አላህ ያን ሁላ ሊሰረዝልን ዝግጁ ነው። ሱብሃንአላህ እንደውም ቀልባችን ይደፈናል። ከላ በል ራን አላ ቁሉቢሂም ማ ካኑ የክሲቡን ከላ ኢነሁም አን ረቢሂም የውመኢዚን ለመሕጁቡን። የሚሰሩት ወንጀል ልባቸውን ሸፈነው አላህንም የውመል ቂያማ ከማየት ይከለከላሉ። በዛ ሰበብ አላህ እንደዛ ከሚሆኑ ሰዎች አያድርገን። አላህ ወደሱ የሚመለሱትን ይወዳል። ኢነላህ ዩሂቡ ተዋቢን ወዩሂቡ ሙተጠሂሪን። አላህ ሱብሓነሁ ወተዓላ ርዝቃቸውንም ያሰፋላቸዋል። አላህ ሱብሓነሁ ወተዓላ በዛም አያቆም፣ ወንጀላቸውን ወደ ጥሩ ይቀየርላቸዋል። በዛም አያቆም። ኢናባ ወኢነሁ ሊልአዋቢነ ገፉራ የሚለውን ሰይድ ብኑ ጁበይር ሲፈስረው ወንጀል ያጠፋል፣ ተመልሶ ወደ አላህ ይመለሳል። ያጠፋል፣ ይመለሳል። ከዛ በኋላ ኢናባ ወይም ደግሞ ተዋቢ ምንድን ተመላሽ ይሆናል። ያጠፋል፣ ይመለሳል፣ ያጠፋል፣ ይመለሳል። ከዛ አላህ ለነዛ ወኢነሁ ሊልአዋቢነ ገፉራ ወንጀላቸውን መሐሪ ነው አለ። ስለዚህ ከአላህ ተስፋ እንዳንቆርጥ፣ እንደፈለግን እናጥፋ፣ እንመለስ ወደ አላህ። ያ ረቢ ማረን በለው። በዛ ወንጀል ዑለማዎች ነው የሚያሉ በአንዳንድ ወንጀሎች በዛ ወንጀል አላህ ጀነት ያስገባዋል አሉ። እንዴት? ያ ነገር ይጸጽተውና ያ ረቢ እንደዚህ ያጠፋው ይህ ወንጀሌን ያ ረቢ ማረኝ እያለ ሁሌ ለአላህ ዝቅ ይላል፣ ወደ አላህ ይመለሳል። በዛ ሰበብ አላህ ጀነት ያስገባዋል አሉ። አላህ ጀነት ያስገባቸው ሰዎች አላህ ያርገን። ሁሌ ወደሱ የሚመለሱ አላህ ያርገን። ረመዳኑ ከመምጣቱ በፊት ሁሌ አልቀሰን ወደ አላህ እንመለስ። አላህ በሩን ከፍቶ እየጠበቀን ነው። አላህ ጋር ተታርቀው ከአላህ ጋር ጥሩ ዓመት የሚያሳልፉ አላህ ያርገን። ኮፒ ሊንክ ሼር በማድረግ ደግሞ ሰው ሊጠቀም ስለሚችል ሼር አድርጉት። ሰላም አለይኩም።